ጥቁር የሚያብለጨልጭ ቀሚሷ የሻማውን መብራት ሲስብ እንደ አልማዝ የሚያበራው ጉትቻዋ መልሶ ይወረውረዋል። በተለይ የወርቅ ቀለም ካለው ነጠላ ጫማዋ ውስጥ ለብቻው ሾልኮ ወጥቶ የሚታየው አውራ ጣቷ የባለጌ ልጅ ምላስ ይመስል ሰው ላይ ያሾፋል፣ ይቀልዳል። እሷ ስታየው አበራ ያቀረቅራል። እሷ ዞር ስትል ያያታል። አንዳንዴ አይኖቻቸው ይጋጫሉ። ሲጋጩ ሁለቱም ከመቅጽበት ዞር ይላሉ፣ ይጋጫሉ፣ ይመለሳሉ። ትንሽ ብልጭታ፣ ትልቅ ብልጭታ። ይህ ሁሉ ሲሆን ኃይለማርያም ልብ አላረገም ነበር። አቀርቅሮ ገሎ የተናገረውን ነገር ያሰላስል ነበር። ጉሮሮን አሰላና አልጨከንኩበትም፣ የምጨክነው በራሴ ላይ ነው እንጂ በሰው ላይ አይደለም። መጥረቢያ ማለት ጭካኔ ሊሆን አይችልም። ዝም ከማለት የቀለለ ነገር የለም። የሚያስቸግረው የሚያስቡትና የሚያምኑበትም ሳይፈሩ መናገር ነው። እና ለእኔም ሆነ ለማንም ከዚህ የበለጠ ፍትህ ላረግ አልችልም። ግን የገሉ ነገር ይገርማል። የሥልጣን ነገር ናላ ውስጥ ገብቶ አሳብዶታል። እውር ሆኗል አለ እያዘነ እየተከዘ።